እሺ ሰላም እንዴት ናችሁ? ባለፈው ቪዲዮ ፎርዋርድ ሪቨርስ ስታርተርን አይተን ነበር። ዛሬ ደግሞ ስታር ዴልታን የምናይ ይሆናል። ስለዚህ አብረን እየሰራን እናያለን። መጀመሪያ ከፓወር ሰርኪዩቱ እንጀምራለን ማለት ነው። እዚህ ጋር ፓወር ሰፕላይ ያለን 3 ፌዝ እሱን ወደ ብሬከራችን እንሰጣለን። ከብሬከር የወጣውን ለሜን ኮንታክተር እዚህ ጋር 3 ኮንታክተር አለ። የመጀመሪያው ሜን ነው። ሜን ኮንታክተር KM1 ማለት ነው። ከዛ ዴልታ ይኖረናል። ዴልታ KM2 ሁለተኛው ኮንታክተር ዴልታ ነው። ሶስተኛው ደግሞ ስታር። ስለዚህ አሁን 3 ኮንታክተር አለን። ለሶስቱም ፓወር እንሰጣለን። እዚህ ጋር ዴልታ ብቻ ነው የሚያገኘው። ከሰጠን በኋላ ሜን ኮንታክተራችን ለኦቨርሎድ ከኦቨርሎድ የወጣው ለሞተራችን U1 V1 W1 ሰጣለን። እንደዚህ ከጨረስን በኋላ እነዚህ W2 U2 V2 ደግሞ አንድ በዴልታ ጊዜ U1 እና V2 ነው ሸንት የሚሆኑት አይደል? ስለዚህ ይሄን እናመጣና ለW2 ስለዚህ ይሄንንም እንደዛው V1 ከU2 ጋር ስለሚገናኝ ማለት ነው። ይሄ ምንድነው ስራው? ሞተር ላይ ያሉ ተርሚናሎች ወይም ሞተር ላይ ያለው ኮኔክሽን ስታር እና ዴልታ ነው የሚገኝማ። ስለዚህ ያንን እንተውና ምንድነው የምናደርገው? በኮንታክተር ነው የምንጠቀመው ማለት ነው። ኮንታክተሮችን ስዊች እያደረገ እንደዚህ ኮኔክሽን ከሰራን በኋላ እዚህ ጋር ስታር 3 ሸንት እናደርጋለን ማለት ነው። እንደዚህ የምናደርገው ለምንድን ነው? ስታር ኮኔክሽን ጊዜ W2 U2 እና V2 ሸንት ስለሚሆኑ ማለት ነው። ዴልታ የምናደርገው ደግሞ U1 እና U2 ኮኔክሽናቸው እንደዚህ ስለሆነ እናደርገው ለዛ ነው። ስለዚህ ሐሳቡ ምንድነው? ሞተራችን በስታር ተነስቶ በዴልታ እንዲቀጥል ማለት ነው። በታይመር አድርገን በዴልታ እንዲቀጥል ያ ነው ዋናው ሐሳቡ። ስለዚህ ፓወር ኮኔክሽናችን ጨርሰናል። ስለዚህ ወደ ኮንትሮልድ ሰርኪዩታችን ስንሄድ እዚህ ጋር ብሬከር አለን። ከብሬከር የወጣው ወደ ኦቨርሎድ 95 እና ለ97 እንሰጣለን። ከዛ ወደ ስቶፕ ፑሽ በተን ከስቶፕ ወደ ስታር እና ወደ ስታርት እና ወደ ሜን ኮንታክተር ኦክሲለሪ KM1 እንላታለን። ከዛ የወጣው ለሜን ኮንታክተር ይሰጣል ማለት ነው። ከኦክሲለሪ 14 ለሜን ኮንታክተራችን ሜን ኮይላችን ይሰጣል። ከዛ ደግሞ
ለታይመር ኖርማሊ ኦፕን እና ኖርማሊ ክሎዝ። ስለዚህ የታይመራችን ኮይል ፓራላል ከሜን ኮንታክተራችን ኮይል ጋር እንሰጠዋለን ማለት ነው። እዚህ ጋር ስንት ኮይል አለን? KM1 ሜን ነው፣ የሜን ኮንታክተራችን ኮይል ነው። ከዛ ደግሞ ዴልታ አለ፣ ከዛ ስታር። ይሄ ስታር ነው። ስለዚህ አንደኛው ደግሞ የዴልታ ነው ማለት ነው። ስለዚህ እነሱን ኮኔክሽን እንስራ። ስለዚህ ከታይመር ኖርማሊ ክሎዝ የወጣውን ወደ ኢንተርሎካችን ወደ ዴልታ ኢንተርሎክ 1112 ከዚህ የሚወጣው እንደዛው። ስለዚህ ጨርሰናል። ኒውትራል ሰተን እስኪ ቴስት እናድርገውና ፌል ያደረገ ነገር ካለ እናስተካክላለን። ታይመራችን 10 ከቆጠረ በኋላ ስታር ኮኔክሽን የነበረው ወደ ዴልታ ይሆናል ማለት ነው። 15 ከቆጠረ በኋላ ስለዚህ ስታርት እናድርገው። ስለዚህ አሁን ቀይረ ማለት ነው። ስለዚህ ቆይ እስኪ ድጋሚ እንሞክረው። አስራ አምስት ቆጥሮ ቀየረ ማለት ነው። ስለዚህ እስኪ ታይመሩን ዴሲማል እናስተካክለውና ስለዚህ አሁን 5 ቆጥሮ ስታር የነበረው ወደ ዴልታ እንዲሄድ የፈለግኩት። አሁን ስታር ላይ ነው። ስለዚህ ቆጥሮ ሲጨርስ ወደ ዴልታ ይቀየራል ማለት ነው። ስለዚህ በትክክል ሰርቶልናል። እዚህ ጋርም እንደምታዩት እስኪ ድጋሚ ነው ስቶፕ አድርገን ስለዚህ እዚህ ጋር ቀይረነዋል። ስለዚህ እዚህ ጋር እናስተካክለው። KM3 እዚህ ጋር ዴልታ ነው እያችሁት። ስለዚህ ይሄን ኮንታክተር KM3 እናደርገዋለን። ይሄን KM2 አድርገን ሌብል እናደርጋለን። ከዛ ብሬከራችን እስኪ ስታርት ስነከ 3 2 1 አሁን በስታር ይነሳል ማለት ነው። እዛ ወደ ዴልታ ቀየረ። ስለዚህ አሁን ለሞተራችን ፓወር ሰተን ቴስት እናደርገዋለን ማለት ነው። ስለዚህ አሁን ስታርት ሳደርገው ያው እዚህ ኮኔክሽን ችግር አለ። ስለዚህ አሁን ለሞተራችን ፓወር ሰተን ቼክ እናድርገው። እዚህ ስታርን ስነካ አሁን በስታር ተነስቷል ማለት ነው። ከዛ ወደ ዴልታ ይቀየራል። ስለዚህ ይህን ይመስላል ማለት ነው።
እስኪ ድጋሚ እንሞክረው አንድ። አሁን በስታር ነው እየዞረ ያለው። ስለዚህ ወደ ዴልታ ቀየረልን ማለት ነው። ስለዚህ ይህን ይመስላል። ቀላል ነው፣ ከባድ አይደለም። ስለዚህ ይህን ይመስላል። አመሰግናለሁ። አስተያየት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ